እንደኔ አበባ ጎመን የምትወዱ ሰዎች ዛሬ ቆንጆ አሰራር አሳያችኋለሁ። መጀመሪያ እንጨቱን መርጠን እንቆርጣለን። እኩል እንዲበስልን እንደዚህ መፈልፈል። ይህ ስሙ በአረብኛ ምን እንደሆነ ታውቃላችሁ? ዛህራ ይባላል። ዛህራ የተባለችው ልጅ ይሄንን ዛህራ ሰርተሽ መቅመስ አለብሽ። በደንብ መታጠብ አለበት፣ ብዙ አይነት ቆሻሻ ስለሚይዝ። አትክልት ማጠቢያም ካላችሁ መጠቀም ትችላላችሁ። ጨውም በደንብ አድርጎ ነው የሚያጸዳው። ፓትራው ላይ ፍሬንች ምግብ የምትወዱና የምትሰሩ ከሆነ ግዴታ ቤታችሁ ውስጥ ፓፕሪካ መኖር አለበት። ይሄ ስዊት ፓፕሪካ ነው። እንደዚህ ሁሉም ቦታ ማዳረስ። ቆንዶ በርበሬ አይቀርም። ቆንዶ በርበሬ፣ ጨው፣ ኦሊቭ ኦይል። በደንብ ነው ኦሊቭ ኦይል የሚያስፈልገው። ኦሊቭ ኦይሉ እንዳያንስም እንዳይበዛ ቅመሙ እንዲዳረስ ማደባለቅ። 200 ዲግሪ ለ40 ደቂቃ ነው የምናበስለው። ከታች ብቻ ነው የምንለኩሰው፣ ከላይ መጨረሻ ላይ እናስገባለን። የሰነፎችን ጣፋጭ ደግሞ አሰራር ላሳያችሁ። ስትሮበሪ፣ ጨው፣ ውሃ አድርገን በደንብ ማጠብ አለብን። ትንሽ ደቂቃ መዘብዘብ። በደንብ አድርገን ካጠብን በኋላ መቁረጥ። በጣም ሰነፍ ለሆነች ጓደኛችሁ ሼር አድርጓት። ይሄን የስትሮበሪ ጄሊ ታውቃላችሁ፣ ብዙ አይነት ፍሌቨሮች ነው ያሉት። እንሰራበት ጎድጓዳ ሳለን የፈላ ውሃ 1 ኩባያ ያህል፣ በዚሁ መለኪያ ግማሽ የሚሆን ኖርማል ውሃ ያልፈላ። እኔ ስለፈለኩ ነው፣ አለመጨመር ትችላላችሁ። እስኪሟሟ ድረስ እናማስለዋለን። የከተፍነውን ስትሮበሪ ቢስሚላህ በቂው ነው። የፍሩት ፓንች መብያ። በጣም ከቸኮላችሁ በረዶ ቤት ለ10 ደቂቃ ከታችኛው ፍሪጅ ውስጥ ከ20 እስከ 30 ደቂቃ ውስጥ ቆንጆ ሆኖ ቀዝቅዞ ሬዲ ሆኖ እኩል እንዲበስል መሀል በመሀል ኦቭኑን እየከፈትን እንደዚህ ማገላበጥ። የድብላል ቅጠል በደንብ የታጠበ አነሳ አነሳ አድርገን እንከትፈዋለን። ነጭ ሽንኩርት መጥበሻ፣ ትንሽ ዘይት ለመጥበስ ያህል ብቻ። ነጭ ሽንኩርት በደንብ ይፈልጋል። በደንብ ሽታው ሲወጣ ያቃጥል ቃሪያ ትንሽ አብሮ ጠበስ። የከተፍነው የድንብላል ቅጠል ሬዲ ሆኗል። ከላይም ከታችም ለኩሳችሁ ማብሰል ትችላላችሁ። መደባለቅ ንቅመሳታ በክብዝ ቢሆን እንዴት እንደሚጣፍጡ አስባችሁታል? ቢስሚላህ እንዴት እንደሚጥም በጣም ነው የሚጥመው። መብላችሁ ታይኛላችሁ እንጂ ኧረ በሞቴ ፓርት2 ደርሳለች። ቢስሚላህ ያችሁት በደንብ ቢቀዘቅዝ ደግሞ አሪፍ ነው። አሁን ስለቸኮልኩ ነው እናንተ ለማሳየት ለእናንተ። የዛሬው ሬሲፒያችን ይሄ ነው። እንደምትወዱት እርግጠኛ ነኝ። ሁለቱንም ሞክሩት። ረመዳን ከመግባቱ በፊት የተለያዩ የምግቦችና የጣፋጮች አሰራር አሳያችኋለሁ። የኔ ቪዲዮ የሚመቻችሁ ሰዎች ላይክ፣ ፎሎ፣ ሼር፣ ሪፖስት ማድረግ እንዳትረሱ። ሁሉም ሰው እንዲደረስ ሼር እያደረጋችሁ በጣም ነው የምወዳችሁ። ባይ